ይህን የጀብዱ ታሪክ ትወዱታላችሁ። ላይክ በማድረግም ጀምሩ። እውነተኛ ታሪክ ሲሆን አንድ ወጣት በአይኛው ክፍለ ዘመን ወደ ነበረው እጅግ ጨካኝ እስር ቤት ስለመላኩ ይተርካል። እስር ቤቱ ራቅ ባለ ደሴት ላይ የሚገኝ ሲሆን እስረኞች መንቀሳቀስ እንኳ አይፈቀድላቸው። ሆኖም እሱ የማምለጥ እቅድ ነበረው። ከደቡብ አሜሪካ ሰሜናዊ ምስራቅ ራቅ ባለ ስፍራ በባህር ሙሉ በሙሉ የተከበበች ደሴት ትገኛለች። በዚህ ደሴት የባህር ላይ እስር ቤት ተሰርቷል። የፈረንሳይ መንግስት ይህንን ቦታ ለአደገኛ ወንጀለኞች ማቆያነት ይጠቀምበት ነበር። ታሪኩ የሚጀምረው በ1931 ዓ.ም ፓሪስ ውስጥ ነው። ዋናው ገጸ ባህሪ ኤንሪ ፓፒሎን በመባል የሚታወቅ ሲሆን ለማፊያ አለቆች ዳይመንዶችን የሚሰርቅ የተዋጣለት ኪስ አውላቂ ነበር። ፓፒሎን የተወሰኑ የተሰረቁ ዳይመንዶችን ለራሱ ያስቀራል። ነገር ግን በማፊያ አለቃው ታማኝ ሰው ተያዘ። አለቃው ራሱ በሰራው ግድያ ፓፒሎንን ያጠምደዋል። በዚህ ምክንያት ፓፒሎን የዕድሜ ልክ እስራት ተፈረደበት። መድረሻው ደግሞ አስፈሪ የባህር ላይ እስር ቤት ነበር። ፍርዱ ከተሰጠበት ጊዜ ጀምሮ ፓፒሎን ለማምለጥ ቆርጦ ነበር። ወደ እስር ቤቱ ለመዛወር ሲጠብቅ ሌላም የማምለጥ እቅድ ከነበረው ጁሎት ከተባለ እስረኛ ጋር ይታወቃል። ለማምለጥ ለጠባቂዎች ጉቦ ለመስጠትና ከደሴቲቱ ለመሸሽ ጀልባ ለመግዛት ብዙ ገንዘብ እንደሚያስፈልጋቸው ለፓፒሎን ይነግረዋል። በጁሎት አስተያየት ብዙ ሀብታም እስረኞች በእስር ቤት ውስጥ የሚፈልጉትን ነገር ለማግኘት ጥሬ ገንዘብ በሰውነታቸው ውስጥ ይደብቃሉ። ወደ ደሴቲቱ ሊላኩ ከታቀዱት እስረኞች መካከል ሉዊስ ሌጋስ የሚባል መነጽር ያደረገ ቀጭን ሰው ነበር። እሱ ሚሊዮነር ነበር። ብዙ እስረኞች ዴጋስ ገንዘብ በሰውነት ውስጥ እንደደበቀ ያምኑ ነበር እና ለራሳቸው የማምለጫ ሙከራ ለመጠቀም ሲሉ እሱን ሊገድሉት ይፈልጉ ነበር። ፓፒሎን ግድያ መፈጸም ባይፈልግም በጁሎት ቃል ተመስጦ ገንዘብ የሚያገኝበትን መንገድ ይፈልጋል። ፓፒሎን ዴጋስና ሌሎች እስረኞች ወደ ደሴቲቱ እስር ቤት በሚያመራው መርከብ ተጫኑ። በመርከቡ ላይ ፓፒሎን በድብቅ ዴጋስን ቀርቦ ሌሎች እሱን ኢላማ እያደረጉት እንደሆነ ያስጠነቅቀዋል። እናም በክፍያ ሊጠብቀው ሐሳብ ያቀርባል። ዴጋስ ግን አያምነውም፣ ሐሳቡንም አይቀበልም። ፖሊሶች ይጠብቁኛል ብሎ ነበር ያሰበው። ብዙም ሳይቆይ ምን ያክል የዋ እንደሆነ ተረዳ። በዚያው ምሽት አንድ እስረኛ ሁሉም በተኛበት የጠረጴዛ ቢላዋ ተጠቅሞ አብሮት ያለውን እስረኛ በቢላ ወቅቶ ይገድለዋል። ከዚያም በውስጡ የደበቀውን ገንዘብ አወጣ። ፖሊሶቹ ከገንዘቡ ድርሻ ለማግኘት ተስፋ በማድረግ ባላየ አለፉ። ይህን ያየው ዴጋስ ደነገጠ። ጠዋት ፓፒሎንን ፈልጎ የግል ጠባቂ አድርጎ ቀጠረው። ፓፒሎን በደስታ ተስማማ። ዴጋስ ጥበቃ ያስፈልገው ነበር። ፓፒሎን ደግሞ ለማምለጥ ገንዘብ አስፈልጎት ነበር። ያ ምሽት ያው ገዳይ ዴጋስን ኢላማ አደረገ። ድርጊቱን ሊፈጽም ሲል ፓፒሎን ተፋለመው። በወንጀለኞች ዓለም ያደገው ፓፒሎን ለድብድብ እንግዳ አልነበረም። ጠባቂዎቹ እስኪመጡና እስኪለዩአቸው ድረስ በፍጥነት መሬት ላይ ደበደበው። ምንም እንኳን ፓፒሎን ለአንድ ቀን ምግብ ቢከለከልም ይህ ክስተት ሁሉም እስረኞች ዴጋስ አስፈሪ ጠባቂ እንደቀጠረ እንዲገነዘቡ አደረጋቸው። ከዚያን ጊዜ ጀምሮ ሌላ ማንም ዴጋስን ኢላማ ለማድረግ አልደፈረም። እስረኞቹን የጫነው መርከብ በመጨረሻ እስር ቤቱ ወደሚገኝበት ደሴት ደረሰ። እስረኞቹ ቦታውን እንደረገጡ የበላይ ጠባቂው ከባድ ትምህርት ሰጣቸው። የማምለጥ ሕልም ያለው ማንም እዚህ ተሳክቶለት አያውቅም ነበር። ለማምለጥ ሲሞክር ለመጀመሪያ ጊዜ የተያዘ ሰው ለ2 ዓመት ሙሉ ለብቻው አንድ ክፍል ውስጥ ይታሰራል። ለሁለተኛ ጊዜ ያመለጠ ሰው ለ5 ዓመታት ለብቻው ይታሰራል። ከዚያም ተስፋ ቆርጦ እንዲሞት ወደ ሌላ ሙሉ በሙሉ ወደ ተነጠለ ደሴት ይዛወራል። ከዚያም በላይ አንድ እስረኛ በሚያመልጥበት ጊዜ ፖሊስ ቢገድል አንገቱ በሰይፍ ተቆርጦ ይገደላል። የበላይ ጠባቂውን አስፈሪ ማስጠንቀቂያ ሲሰሙ አብዛኞቹ እስረኞች የማምለጥ ሐሳባቸውን ትተዋል። ነገር ግን አሁንም ጥቂቶቹ ከደሴቱ ለመሸሽ ወስነው ነበር። ፓፒሎን ከነሱ አንዱ ነበር። ፓፒሎን ዴጋስን ከሱ ጋር እንዲያመልጥ ለማሳመን ቢሞክርም ዴጋስ ግን ሚስቱና ጠበቃው በሕጋዊ መንገድ እሱን ለማስለቀቅ የሚቻላቸውን ሁሉ እንደሚያደርጉ ያምናል። ስለዚህ የፓፒሎንን ሐሳብ አልተቀበለም። ፓፒሎን ከቤት ውጪ አስገዳጅ የጉልበት ሥራ እየሰራ ሳለ አስጎብኝና የአገሪቱን ሴቶች ያገኛል። በኋላ ላይ ከሌላ እስረኛ የሰማው በደሴቲቱ ላይ ባለው አሰልቺ ኑሮ ምክንያት ፖሊሶቹ አልፎ አልፎ አስጎብኙ ከደሴቱ ውጪ እንደዚህ አይነት ሴቶችን ይዞ እንዲመጣ ይፈቅዳሉ። ከአስጎብኚው ጋር ተግባባ። አስጎብኚው ፓፒሎን 4000 ፍራንክ ከከፈለው በጀልባ ከደሴቲቱ ሊያሻግረው ተስማማ። ነገር ግን መጀመሪያ ፓፒሎን ከእስር ቤቱ እንዴት ማምለጥና ወደ ወደቡ መድረስ እንዳለበት ማሰብ አለበት። ፓፒሎን የማምለጫ ዕቅድ ከማምጣቱ በፊት በእስር ቤቱ ውስጥ ያልተጠበቀ ክስተት ተከሰተ።
የበላይ ጠባቂው በድንገት ሁሉንም እስረኞች ሰበሰበ። ፓፒሎን የሚያውቀው ጁሎት ሲያመልጥ ተይዟል። እናም በዚያ ጊዜ ሁለት የእስር ቤት ጠባቂዎችን ገድሎ ነበር። የበላይ ጠባቂው እሱን ምሳሌ ለማድረግ በሕዝብ ፊት እንዲገደል አዘዘ። እዚህ ያሉት ብዙ እስረኞች መግደል ስለለመዱ ይሄ ብዙም አላስደነገጣቸው። ነገር ግን ዴጋስ በጣም ፈራ። መላ ሰውነቱ ከቁጥጥር ውጪ ተንቀጠቀጠ። ይህም የበላይ ጠባቂውን ትኩረት ሳበ። የበላይ ጠባቂው የጁሊን አስክሬን ለማንሳትና ለመቅበር ኦም ብሎ ዴጋስን ከፓፒሎን ጋር ይመድባል። ሁለቱም አስክሬኑን ወደ ቅርብ ተራሮች ወስደው መቅበር ነበረባቸው። በመንገዱ ላይ በሬሳ መሸፈኛው ጨርቅ በኩል ደም ሲወጣ እያየ ይበልጥ ደነገጠ። በመጨረሻም በፍርሃት ሽባ ሆኖ በቦታው ላይ ደንዝዞ ቀረ። የሚቆጣጠራቸው ፖሊስ ወዲያውኑ የቆዳ ጅራፍ አውጥቶ ያለ ርህራሄ ደጋግሞ ገረፈው። የገንዘብ ደጋፊው በደም እስኪነከር ድረስ ሲደበደብ ያየው ፓፒሎን ድንጋይ አንስቶ በጠባቂው ራስ ላይ ሰበረ። ፓፒሎን ፈራ። በድንገት የእስር ቤት ጠባቂ እንደገደለ ተገነዘበ። በፍርሃት ተውጦ ሳያስበው አስክሬኑን ጥሎ ብቻውን ወደ ባህር ዳርቻ ሸሸ። ሆኖም በአቅራቢያው በሚዘዋወሩ ጠባቂዎች ታየ። ወዲያው ማሳደድ ጀመሩና ተኩስ ከፈቱ። ጥይቶቹን ለማስወገድ ፓፒሎን ወዳገኘው ወንዝ ዘሎ የሚያሳድዱትን ጠባቂዎች ማምለጥ ቻለ። ነገር ግን ከደሴቱ ለማምለጥ ጀልባ ያስፈልገው ነበር። በሌሊት ፓፒሎን ወደ ወደቡ ሄዶ ቀደም ሲል የተስማማውን አስጎብኚ አገኘ። ሆኖም ቃል የገባለትን ክፍያ አልያዘም ነበር። መጀመሪያ እንዲያመልጥ እንዲረዳውና አስጎብኚውን በኋላ እንደሚከፍለው ቃል ገባለት። አስጎብኚው ተስማማ። ፓፒሎን በደስታ ወደ ጀልባው ሊገባ ሲል በርካታ ጠባቂዎች በድንገት ከጨለማው ወጥተው ያዙት። አስጎብኚው ቀድሞውኑ ጉቦ ተሰጥቶት ነበር። ፓፒሎን በፍጥነት አዛዡ ጋር ቀረበ። እንደ ዕድል ሆኖ ፓፒሎን በድንጋይ የመታው ጠባቂ አልሞተም ነበር፣ ራሱን ስቶ ብቻ ነበር። በዚህ ምክንያት ወዲያውኑ እሱን ላለመግደል ወሰነ። ለ2 ዓመት ለብቻው እንዲታሰር ተደረገ። የብቸኝነት ክፍሉ 4 ካሬ ሜትር የማይሞላ ትንሽ ጥቁር ክፍል ነበር። ፓፒሎን በውስጡ 2 ዓመታት ለመቆየት ተገደደ። በእያንዳንዱ ምሽት በጠንካራ የእንጨት ሰሌዳ ላይ መተኛ። እያንዳንዱ ምግቡ ሕይወቱን በጭንቅ የሚያቆይ ቀጭን የአትክልት ሾርባ ነበር። አንድ ጊዜ የፈነከተው ጠባቂ ሁሌ እየመጣ ቁጣውን ለመወጣት ይደበድበዋል። ፓፒሎን ረሃብና ድብደባ መታገስ ይችል ነበር። በጣም ያሰቃየው ግን ዝምታው ነው። ከማንም ጋር መናገር አይችልም። ማድረግ የሚችለው ብቸኛ ነገር ቀናቶቹን በጣቶቹ መቁጠር ብቻ ነበር። ከ2 ወራት በኋላ ያልተጠበቀ ነገር ተከሰተ። አንድ ቀን ጠባቂው ምግቡን ሲያመጣ ፓፒሎን በባልዲ ውስጥ የተለየ ነገር አገኘ። ግማሽ ኮኮናትና ትንሽ ወረቀት። ይህም ካሁን በኋላ በየቀኑ ኮኮናት እንደሚያገኝ ይገልጻል። ምንም ፊርማ የለው። ነገር ግን ፓፒሎን ወዲያው አወቀ ዴጋስ ሊሆን እንደሚችል። ጠባቂዎቹን ጉቦ ሰጥቷቸው መሆን አለበት። ያ ግማሽ ኮኮናትና የዴጋስ ትንሽ ደግነት የፓፒሎንን የመኖርና የማምለጥ ፍላጎት እንደገና ቀሰቀሰው። የበላይ ጠባቂው የተናገረውን አሰበ። መግደል ወንጀል ከሆነ ምናልባት እነዚህ 2 ዓመታት የብቸኝነት እስር ለእርሱ ቅጣቱ ሊሆን ይችላል። ዕዳውን ከፍሏል። ከአሁን በኋላ ይህን እስር ቤት ለማምለጥና ትርጉም ያለው ሕይወት ለመጀመር ቆርጦ ነበር። ግን ሰላሙ ብዙም አልቆየም። የበላይ ጠባቂው በድንገት በፓፒሎን የምግብ ባልዲ ውስጥ የተደበቀውን ኮኮናት አገኘ። ይህ ነገር የበላይ ጠባቂውን አስቆጣው። በቁጣ ብዛት ጉቦ የተቀበለውን ጠባቂ ገደለው። ከዚያም ቁጣውን ወደ ፓፒሎን አዞረ እና በየቀኑ ግማሽ ኮኮናት እንዲሰጠው ጠባቂውን ጉቦ የሰጠው ማን እንደሆነ እንዲናገር ጠየቀው። ግን ፓፒሎን ደግ ልብ ያለውን ጓደኛውን ለመክዳት አልፈለገም እና ዝም አለ። አቋሙ የበላይ ጠባቂውን ይበልጥ እንዲቆጣ አደረገው። እንደ ቅጣትም የበላይ ጠባቂው የፓፒሎንን ዕለታዊ የምግብ ድርሻ በግማሽ እንዲቀነስ አዘዘ። ከ3 ወራት በኋላ ተስፋ እየቆረጠ ባለበት ወቅት የበላይ ጠባቂው በድንገት አንድ ጎድጓዳ ሳህን የስጋ ሾርባ ይዞ መጣ። ኮኮናቱን ያመጣውን ሰው ስም ከገለጸ በየቀኑ ጣፋጭ የስጋ ሾርባ እንደሚሰጠው ነገረው። ራብ ላይ ቢሆንም ፓፒሎን ፈተናውን ተቋቋመ እና አሁንም ዴጋስን አልከዳው። መንፈሱን የበለጠ ለመስፈር የበላይ ጠባቂው በእስር ቤት ውስጥ ያለው ብርሃን እንዲዘጋ አዘዘ። አሁን ፓፒሎን በእውነተኛው ጥቁር ክፍል ውስጥ ነበር። ብርሃን የለም፣ ድምጽ የለም። የአእምሮ ሁኔታው በፍጥነት ተበላሸ። መደናገር ጀመረ። ግን ያኔም ቢሆን ዴጋስን አሳልፎ አልሰጠም። በመጨረሻ ይህን ከባድ ስቃይ ከታገሰ በኋላ ፓፒሎን ሙሉ 2 ዓመት አሳለፈ።
በመጨረሻም ሲለቀቅ ሊሞት ነበርና የጠባቂዎች ድጋፍ ከሌለ መራመድም አይችልም። ወደ ሕክምና ክፍል ተላከ። ከተወሰነ የማገገሚያ ጊዜ በኋላ ይህን ሲሰማ ዴጋስ በችኮላ ለመጠየቅ መጣ። በዚህ ጊዜ ዴጋስ የፋይናንስ እውቀቱን ተጠቅሞ የበላይ ጠባቂው የግል የፋይናንስ አማካሪ ሆኖ ነበር። በበላይ ጠባቂው እምነት ስላገኘ በመላው እስር ቤት በነፃነት እንዲንቀሳቀስ ተፈቅዶለትም ነበር። ዴጋስ ፓፒሎን አሳልፎ ባለመስጠቱ በጣም አመሰገነው። እብድ የነበረው ፓፒሎን በድንገት ወደ እውነተኛ ማንነቱ መጣ። እብድ የመሰለው ጠባቂዎቹንና የሕክምና ሰራተኞችን ለማታለል በሕክምና ክፍል ውስጥ ለመቆየትና ለማምለጥ ትክክለኛውን ጊዜ ለማግኘት እንደሆነ ለዴጋስ ነገረው። ከዚያም ከሁለት ሌሊት በኋላ የበላይ ጠባቂው ለጠባቂዎቹና ለእስረኞቹ የፊልም ጊዜ እንደሚያዘጋጅ ነገረው። ይህ ለማምለጥ ጥሩ አጋጣሚ ነበር። ከፊልሙ የሚመጣው ድምጽ የነሱን የማምለጫ ድምጽ ይሸፍናል። በዚህ ጊዜ ዴጋስ ከፓፒሎን ጋር ለማምለጥ ወሰነ። የዴጋስ ሚስት ከጠበቃው ጋር እሱን ለማስለቀቅ እየሰሩ እንደሆነ ሲዋሹት ነበር። ዴጋስ ክህደታቸውን ያወቀው በቅርቡ ነው እና አሁን ለማምለጥ ዝግጁ ነበር። የማምለጥ እድላቸውን ለመጨመር ፓፒሎን ሌላ ሁለት እስረኞችን ወደ እቅዳቸው ጨመረ። እነሱም በሕክምና ክፍል ውስጥ የነበሩ ታካሚዎች ማቱሬትና ሴልዬ ነበሩ። በሕክምና ክፍል ውስጥ የነበረ አንድ ጠባቂ ሁል ጊዜ በማቱሬት ላይ ተገቢ ያልሆነ ፍላጎት ነበረው። ስለዚህ የማቱሬት ተግባር እሱን ማማለልና ቁልፎቹ መስረቅ ነበር። ሴልዬ ደግሞ በደሴቲቱ ላይ ከአሳ አጥማጆች ጋር ግንኙነት ነበረው። ጀልባ ማግኘት ይችላል። በመጨረሻ የማምለጫ ምሽት ደረሰ። በመጀመሪያ ማቱሬት የሕክምና ክፍሉን ጠባቂ ወደ መጸዳጃ ቤት ወሰደው። ከዚያም ፓፒሎንና ሴልዬ ጠባቂውን አደንዝዘው ቁልፎችን ሰረቁ። ከዚያም ከሕክምና ክፍል አመለጠ። በተመሳሳይ ጊዜ ዴጋስ ከበላይ ጠባቂው መልእክት እያደረሰ አስመስሎ አንድ ጠርሙዝ ወይን ወሰደ። ከሕክምና ክፍል የገዛውን የእንቅልፍ ኪኒን በውስጡ ጨምሮ ለዋና በር ጠባቂዎች አቀረበ። ወይኑን ከጠጡ በኋላ ብዙም ሳይቆይ ወደ ጥልቅ እንቅልፍ ገቡ። ዴጋስ ከነርሱ ጋር ቁልፎቹን ወስዶ ከሌሎቹ ጋር ተቀላቀለ። ፓፒሎን ማቱሬትና ሴልዬ ለማምለጥ ከአንድ የሀገር ውስጥ አሳ አጥማጅ የአሳ ማጥመጃ ጀልባ መግዛት ቻሉ። ሆኖም ጀልባዋ በጥሩ ሁኔታ ላይ አልነበረችም እና ብዙም ሳይቀዝፉ ውሃ ማፍሰስ ጀመረች። ሁሉም ሊሰምጡ ሲሉ ሴልዬ ሐሳብ አቀረበ። ሸክሙን ለማቅለል ዴጋስን ወደ ውጭ ይመጣል። በሱ እይታ ዴጋስ ከቡድኑ ደካማው ሰው ነው። በማምለጫው ወቅት እግሩን ተጎድቶ ነበር። እሱ መርከቡ ላይ ማቆየት ወደ ኋላ መቅረት ነው። ነገር ግን ፓፒሎን እሱን ለመሰዋት ፈቃደኛ አልሆነም። እንደውም እሱን ለመጠበቅ ሲል ሴልዬን ተፋለመ። ግን ፓፒሎን ጠንካራ አልነበረም። ሴልዬ አሸነፈ እና በሁለት እጆቹ ማነቅ ጀመረ። ፓፒሎን ሊሞት ሲል ዴጋስ ለራሱ ጥበቃ ደብቆ ያቆየውን ትንሽ ቢላዋ አውጥቶ ሴልዬን ወጋው፣ ወዲያውም ገደለው። ፓፒሎን እስትንፋሱን እየሰበሰበ የሴልዬን አስክሬን ወደ ባህር ጣለው። ተጨማሪው ክብደት በመቀነሱ የአሳ ማጥመጃው ጀልባ ውሃ ማፍሰስ አቆመ። አደጋው ለጊዜ ተወገደ። ነገር ግን ያኔ ድንገተኛ አውሎ ነፋስ መጣ። ጀልባዋ በኃይል ተናወጠች። እናም ብዙ ሳይቆይ ሶስቱም ሰዎች ራሳቸውን ሳቱ። በመጨረሻ ሲነቁ በአካባቢው ሴቶች እንደተረፉና ወደ ሌላ ደሴት እንደተወሰዱ አወቁ። ተስፋ ማግኘት ሲጀምሩ የእስር ቤት ጠባቂዎች መጡ። ሴቶቹ ሶስቱ ያመለጡ እስረኞች እንደሆኑ አውቀው ሪፖርት አድርገዋል። ማቱሬት ለማምለጥ ሞከረ እና በጥይት ተመቶ ሞተ። ፓፒሎን እና ዴጋስ እጅ ከመስጠት በቀር አማራጭ የላቸውም። ይህ የፓፒሎን ሁለተኛ የማምለጫ ሙከራ ስለሆነ ለ5 ተጨማሪ ዓመታት ለብቻ እስራት ተፈረደበት። ዴጋስ በበኩሉ እስረኞች እንዲሞቱ ወደሚተዉበት ወደ ዲያብሎስ ደሴት ተላከ። ዓመታት አለፉ። ረጅም 5 ዓመታት በመጨረሻ በቃ። በዚህ ጊዜ የፓፒሎን ጸጉር ሙሉ በሙሉ ሽበት ሆኗል። የ50 ዓመት ሰው ይመስላል። ግን የበላይ ጠባቂው አሁንም ከእርሱ ጋር አልጨረሰም። ፓፒሎን ከዚህ በፊት ወደ ተላከበት ወደ ዲያብሎስ ደሴት ተላከ። ይህች ደሴት ጠባቂ አልነበራትም፣ አጥርም የላትም። ምክንያቱም ደሴቷ ራሷ የተፈጥሮ እስር ቤት ነበረች። በሻርኮች በተሞላ ውሃ የተከበበች በመሆኗ ማምለጥ የማይቻል ነው። ወደዚያ የተላኩ አብዛኞቹ እስረኞች ከብቸኝነት የተነሳ እብድ የሆኑ ነበር። ፓፒሎን የድሮ ጓደኛው ዴጋስ ከነዚህ ሁሉ ዓመታት በኋላ ጤንነቱን ጠብቆ በማግኘቱ ደስ አለው። ግን ፓፒሎን የማምለጥ ሐሳቡን አልተወም። በየቀኑ በባህር ዳርቻው ይራመዳል፣ ማዕበሉን ይመለከታል፣ ውቅያኖሱን ያጠናል። አንድ ቀን በማዕበሉ እንቅስቃሴ ውስጥ አንድ ነገር አየ። እናም ሐሳብ ሰጠው። በደስታ ቀለል ያለ መርከብ መገንባት ከቻሉ በውሃ ፍሰት ተንሳፈው ወደ መሬት ሊመለሱ እንደሚችሉ ለዴጋስ ነገረው። በፓፒሎን ቁርጠኝነት የተነሳ ዴጋስ መርከቡን ለመገንባት ተስማማ። በአንድነት ከዘንባባ ቅጠሎች የተሰሩ 2 ትላልቅ ከረጢቶችን አገኙ እና ብዙ ባዶ ኮኮናትን ሰበሰቡ።
ኮኮናቶቹን ወደ ከረጢቶቹ ውስጥ አስገቡ። ሁለት ጊዜያዊ ጀልባ ፈጠሩ። ሁሉን ነገር ጨርሰው ሊወጡ ሲሉ ዴጋስ በድንገት የዲያብሎስ ደሴት ኑሮ እንደለመደና መሄድ እንደማይፈልግ ለፓፒሎን ነገረው። ፓፒሎን ደነገጠ። ዴጋስ ከብዙ ዓመታት እስራት በኋላ በቀላሉ የማምለጥ ድፍረቱን እንዳጣ መናገርም አልቻለም። ፓፒሎን ጓደኝነታቸውን ከፍ አድርጎ የሚመለከት ሰው እንደመሆኑ የዴጋስን ውሳኔ ማክበር ነበረበት። ውሳኔውን አከበረ። ብዙም ሳይናገር ዴጋስን ከልቡ አቅፎ አንዱን ጀልባ ይዞ ወደ ባህር ዘለለ። እንደ ዕድል ሆኖ በማዕበል አልተሰበረም ወይም በሻርኮች አልተጠቃም። በኮኮናት መርከቡ ላይ ተኝቶ የውቅያኖሱ ፍሰት እንዲወስደው ፈቀደ። ጓደኛው ወደ አድማስ ሲጠፋ እየተመለከተ ዴጋስ የእውነተኛ መጽናናትና እፎይታ ስሜት ተሰማው። ታሪኩን ከወደዳችሁት ላይክ አድርጉ። ቻናሌን ደግሞ ሰብስክራይብ በማድረግ በተመሳሳይ ፊልም እንገናኝ።